በጣም ወሳኝ የማይክሮሶፍት ኤግዚት ሾርትከት አንድ ባንድ አሳያችኋለሁ። እስከ መጨረሻው ተከታተሉኝ። የመጀመሪያው ሾርትከት የሚሆነው ፍላሽ ፊል የሚባለው ነው። ይሄ ማለት እዚህ ጋር እንደምትመለከቱት ስም ፉል ኔም በዚህ መልኩ ተጽፈዋል። የተፈለገው ግን ፈርስት ኔም እና ላስት ኔም ለየብቻ ማስቀመጥ ነው። ስለዚህ እሱን ለማድረግ ምን ታደርጋላችሁ? የመጀመሪያ ስም ብቻ በዚህ መልኩ ተጽፉትና የተቀረውን እንዲሰራላችሁ ወደ ኪቦርድ በመሄድ ኮንትሮል ፕላስ ኢ ትጫናላችሁ። በዚህ መልኩ ይሰራላችኋል። ላስት ኔም በዛው መልኩ እንዲሰራላችሁ ምን ታደርጋላችሁ? ይሄንን የመጀመሪያ ላይ ያለውን ስም ትጽፋላችሁ። በዚህ ከጻፋችሁ በኋላ ወደ ኪቦርድ በመሄድ ኮንትሮል ፕላስ ኢ ስትጫኑ በዚህ መልኩ አይሶሌት አድርጎ ያስቀምጥላችኋል ማለት ነው። ኦኬ፣ በሁለተኛ ደረጃ ደግሞ የምንመለከተው እዚህ ጋር ኤምፕሎይ አይዲ፣ ኤምፕሎይ ኔም፣ ፖዚሽን፣ ኤድሬስ እና ሳላሪ ብሎ ተቀምጧል። ነገር ግን ኤምፕሎይ ኔም እና ኤድሬስ የተወሰኑ ጽሁፎች ብቻ ነው የሚታዩት፣ ሌሎቹን ደብቆታል ማለት። ስለዚህ ለቴክስቱ ፊት የሚያደርግ ኮሎመን እንዲሰራልን እንዴት ነው አድጀስት የምናደርገው የሚለው ነው። እሱ ለማድረግ መጀመሪያ በዚህ መልኩ ዳታችን ሴሌክት እናደርጋለን። ከዛም በኋላ ወደ ኪቦርዳችን ሄድና አልትና ኤች እናካለን። ከዛም በኋላ ኦ ከዛም በኋላ አይ ስናካ ምን ያደርግልናል ማለት ነው። በዚህ መልኩ ለቴክስቱ ፊት የሚያደርግ ኮሎመን ያስቀምጥልናል ማለት ነው። ሌላ ሶስተኛ ነገር ደግሞ ለዳታችሁ የተለያዩ ቻርቶችን ማስገባት የምትፈልጉ ከሆነ ምን ታደርጋላችሁ? ዳታችሁን በዚህ መልኩ ሴሌክት ታደርጋላችሁ። ከዛም በኋላ ወደ ኪቦርድ በመሄድ ምን ትጫናላችሁ? አልት ፕላስ ኤፍ1 ትጫናላችሁ። ዲስክቶፕ ለምትጠቀሙ፣ ላፕቶፕ ለምትጠቀሙ ደግሞ አንዳንዴ ኤምቢ ስለሚላችሁ ኤፍኤን አልትና ኤፍ1 ስትነኩ በቀላሉ መንገድ ይሄንን የመሰለ ቻርት ያስገባላችኋል ማለት ነው። ምን ነበር አልካችሁ? አልትና ኤፍ1 ወይ ደግሞ ለላፕቶፕ ኤፍኤን አልት ኤፍ1 ስትነኩ በዚህ መልኩ ይሄን የመሰለ ቻርት ያስገባላችኋል። ሌላ ነገሩ ደግሞ በአራተኛ የምንመለከተው አውቶሳም ነው። እዚህ ጋር በቀላሉ መንገድ ምን ቶታሉ ተሰርቷል ማለት ነው። ለምሳሌ አሁን እኛ እዚህ ጋር እንምጣና ይሄን ቶታል ለመስራት እዚህ ጋር እየመጣችሁ እኳል ብላችሁ ሰም ፋንክሽን ጠርታችሁ ከሆነ እሱ ጊዜ ይወስድባችኋል። እሱን ለመስራት ምን ታደርጋላችሁ? በዚህ መልኩ ሴሌክት አድርጉትና ወደ ኪቦርድ በመሄድ ምን ትጫናላችሁ? አልትና ኢኳል ምን አልካችሁ? አልትና ኢኳል ስንጫን በቀላሉ መንገድ ቶታል ሰርቶልናል ማለት ነው። ኦኬ፣ ሌላ ነገሩ ደግሞ የምንመለከተው እንዴት አድርጋችሁ በቀላሉ መንገድ ማይክሮሶፍት ኤክሴል ውስጥ ቴብል ክሬት እንደምታደርጉ። አንድ ቦታ በዚህ መልኩ ሴሌክት አድርጉ ወይ ደግሞ ሙሉ ዳታችሁን በዚህ መልኩ ሴሌክት አድርጉና ወደ ኪቦርድ በመሄድ ምን ታደርጋላችሁ? ኮንትሮል ፕላስ ቲ ስትነኩ እቺ ነገር ክሬት ቴብል የምትለው ነገር ትመጣለች። ሬንጁ በዚህ መልኩ ሴሌክት ከተደረገ በኋላ እቺኛው ማቴብላስ ሄደር የምትለውን ቲክ ታደርጋላችሁ። ሄደር ካለው ከዛ ኦኬ ስትሉት በቀላሉ መንገድ ወደ ቴብል ይቀይርላችኋል ማለት ነው። ዳታችሁን ሴሌክት አድርጉትና ከዛም በኋላ ኮንትሮል ፕላስ ቲ ስትሉት ቴብላችሁን ክሬት ያደርግላችኋል። ሌላ ነገሩ ደግሞ እንበልና በቀላሉ መንገድ ይሄ ሁሉ ዳታ ሴሌክት ለማድረግ በዚህ መልኩ ሴሌክት ከምታደርጉ እንዴት አድርጋችሁ በሾርት ከት እንደምታደርጉ ምን ታደርጋላችሁ? ኮንትሮል ሺፍት ራይት አሮ ዳውን ነው ስታደርጉ በቀላሉ መንገድ ይሄው አድርጎላችኋል ማለት ነው። ምን ነበር አልኳችሁ? የሆነ ቦታ ሴሌክት ታደርጋላችሁ ዳታችሁ ውስጥ ከዛም በኋላ ኮንትሮል ሺፍት ራይት አሮ ዳውን አሮ ስትነኩ በዚህ መልኩ ሴሌክት ያደርግላችኋል ማለት ነው። ኦኬ፣ ሌላ ነገሩ ደግሞ ፊል ዳውን ይባላል። ይሄ ማለት ምን መሰላችሁ? እዚህ ጋር ቶታል ሰርቶላችኋል አይደል? እዚህ ጋር ሳም ፋንክሽን ጠርቶ ከዛም በኋላ ለዚህ ለተቀሩትም ቶታል እንዲሰራልኝ ከፈለጋችሁ በዚህ መልኩ ሴሌክት አድርጉትና ከዚህ እስከዚህ በዚህ መልኩ ሴሌክት እናደርጋለን። ከዛም በኋላ ወደ ኪቦርድ በመሄድ ኮንትሮል ፕላስ ዲ ስንጫን በቀላሉ መንገድ ምን አድርጎልናል ማለት ነው? ቶታሉን ሰርቶልናል ማለት ነው። ምን በመጠቀም መጀመሪያ ሴሌክት ታደርጋላችሁ። ከዛም በኋላ ወደ ኪቦርድ በመሄድ ኮንትሮል ፕላስ ዲ ታደርጉታላችሁ። ሌላ ነገሩ ደግሞ ምን የሚባል ነገር አለ? ፊል ራይት በቀኝ በኩል ያሉትን እንዲሞላላችሁ። ለምሳሌ እዚህ ጋር ተሞልቷል አይደለ? በዚህ ሳይድ ያሉትን ደግሞ እንዲሞላ ከፈለጋችሁ ምን ታደርጋላችሁ? በዚህ መልኩ ዳታችሁን ሴሌክት አድርጉትና ወደ ኪቦርድ በመሄድ ኮንትሮል እና አር ትጫናላችሁ። ልክ እናንተ ኮንትሮል ፕላስ አር ስትጫኑ ዳታውን በዚህ መልኩ ይሞላላችኋል ማለት ነው። ኦኬ፣ ሌላ ነገሩ ደግሞ እዚህ ጋር መተን ለምሳሌ እዚህ ጋር መተን ይሄንን ነገሮች ፎርማት ማድረግ ከፈለጋችሁ ዳታችሁን በዚህ መልኩ ሴሌክት አድርጉትና ወደ ኪቦርድ በመሄድ ኮንትሮል ፕላስ ዋን እንጫናለን። ምን አልኳችሁ? መጀመሪያ ዳታ ሴሌክት አድርጋላችሁ። ከዛም በኋላ ኮንትሮል ፕላስ ዋን ትነካላችሁ ማለት ነው። ከዛም በኋላ እዚህ ጋር እንምጣና ለምሳሌ ዴሲማል ፕሌስ አልፈልግም። ከዛም በኋላ ይሄኛው እንዲ አርግልኝ ካላችሁ ከዛም በኋላ የተቀርኑ ፎንቱን ቦርደሩን እንደልባችሁ ማስተካከል ትችላላችሁ። ዩስ 1000 ሰፕሬተር የምትለውን ብቻ ላሳያችሁ። ከዛ ኦኬ ሲለው በዚህ መልኩ ፎርማቱን አስተካክሎላችኋል ማለት ነው።
ሌላ ነገርን ማስተካከል ከፈለጋችሁ በዚህ መልኩ ሴሌክት አድርጉትና ኮንትሮል+1 ከዛም በኋላ ቦርደር ማስገባት ከፈለጋችሁ አውትላይን ማስገባት ትችላላችሁ። አይ አልፈልግም የምትለው ከሆነ ትተዋላችሁ። ሌላ ነገር ደግሞ ፎንቱን መቀየር ትችላላችሁ፣ አላይመንቱን መቀየር ትችላላችሁ፣ ፊል ፕሮቴክሽን በቃ እንደልባችሁ ማድረግ ትችላላችሁ ማለት ነው። ኦኬ ሌላ ነገሩ ደግሞ ላስት አክሽን ሪፒት ማድረግ ከተፈለገ ይሄ ማለት ለምሳሌ እዚህ ጋር የነበረችው ቦልድ ሆነዋል እንበል። ቦልድ ካረጋችሁት በኋላ የተቀረውን ሙሉ በሙሉ ቦልድ ማረግ ከተፈለገ እንዴት አድርጋችሁ በቀላሉ መንገድ ቦልድ እንደምታደርጉ ላሳያችሁ። ምን ታረጋላችሁ? ይሄንን በዚህ መልኩ ሴሌክት አድርጉትና ኪቦርዳችሁ ላይ ምን ትጫናላችሁ መሰላችሁ? F4 ዴስክቶፕ ለምትጠቀሙ። ላፕቶፕ ለምትጠቀሙ ደግሞ FN+F4 ስትነኩ በዚህ መልኩ ምን ያደርግላችኋል ማለት ነው? ቦልድ ያደርግላችኋል ማለት ነው። ስለዚህ ሪፒት ላስት አክሽን ከዚህ በፊት የሰራችውን ስራ እሱን ራሱ ሪፒት እንዲያደርግላችሁ ማለት ነው። ለምሳሌ እቺኛውን እንተውና ለምሳሌ ምን እናርግ? ይሄንን ወደዚህ ከለር ብንቀይር ይሄ ሙሉ ወደዚህ እንዲቀይር ከተፈለገ ምን ታደርጋላችሁ? የተቀረውን በዚህ መልኩ ሴሌክት ታደርጋላችሁ። ዴስክቶፕ ለምትጠቀሙ F4 ትነካላችሁ። ነገር ግን አንዳንድ ላፕቶፕ ላይ ስለማይሰራ FN+F4 ስትጫኑ ደግሞ በዚህ መልኩ ላስት አክሽኑን ሪፒት ያደርግላችኋል ማለት ነው። ኦኬ ሌላ ነገሩ ደግሞ አውቶማቲካሊ ቶሎ ብላችሁ የዛሬ ቀን ማስገባት የምትፈልጉ ከሆነ ኤክሴል ውስጥ ማለት ነው ምን ታደርጋላችሁ? ዳታው የሚገባበት ቦታ በዚህ መልኩ ሴሌክት አድርጉና ወደ ኪቦርዳችሁ በመሄድ ኮንትሮል እና ሰሚኮሎን ስትነኩ በዚህ መልኩ ምን ያደርጋል? የዛሬውን ቀን ያስገባላችኋል ማለት ነው። ሌላ ነገሩ ደግሞ የዛሬ ሰዓት ማስገባት ከፈለጋችሁ ምን ታደርጋላችሁ? ወደ ኪቦርዳችሁ ትሄዱትና ኮንትሮል shift ሰሚኮሎን ስትሉ በዚህ መልኩ የዛሬ ወይ ትክክለኛ ሰዓቱን ያስገባላችኋል ማለት ነው። በስተመጨረሻ ደግሞ የምንመለከተው ማይክሮሶፍት ኤክሴል ውስጥ ኮንቲኒየስሊ አንድ ቁጥሮችን ማስገባት ብትፈልጉ ምን ታደርጋላችሁ? በዚህ መልኩ ሴሌክት ታደርጋላችሁ። ከዛም በኋላ ወደ ኪቦርድ በመሄድ ምን ታደርጋላችሁ? አልት ኤች ከዛም በኋላ FIS ትነካላችሁ። ልክ እሱን ስትነኩ ይሄንን ፖፕ አፕ ይመጣላችኋል። ከዚህ መሃል ደግሞ ይሄኛውን ኮሎማን የምትለውን ትመርጡትና እዚህ ጋር የመጨረሻ ቁጥሩን ታስቀምጣላችሁ። ለምሳሌ እኔ 50 ብዬ የመጨረሻ ቁጥር ሳስቀምጠው እዚህ ጋር መጥቼ ኦኬ በሚልበት ሰዓት በዚህ መልኩ ያስቀምጥልኛል ማለት ነው። ስለዚህ እንዲያርጋችሁ በቀላሉ መንገድ ማይክሮሶፍት ኤክሴል ውስጥ እነዚህ ሾርት ከቶችን በመጠቀም ጊዜያችሁን ሴቭ ማድረግ ትችላላችሁ ማለት ነው። ይህ ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ እና ሼር አድርጉት። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እኔን ሰፖርት ማድረግ ትችላላችሁ። በሌላ ቪዲዮ እስክንገናኝ ሀሳብ አስተያየት ኮሜንት ቦክስ ላይ ጻፉልኝ። ደህና ቆዩ።